behind the scene በጣም ክሩሻል የሆኑ 5 ነገሮች happen አድርጓል የኤአይ Multi-agent systems require secure digital transaction layers. Watch as an AI agent autonomously initiates a crypto transfer. Cryptographic graphics the secure exchange. የራሱን ኮምፒውተር ሪሶርስ or የራሱን ሬንት ከፈለ ማለት ማን ነው ያን ኤጀንት ተርድ ኦፍ የሚያደርገው? የዛሬው ቁጥር 14.5 ይህ አሁን ያለው አንድ ኤአይ ኤጀንት ያለምንም ማቋረጥ ያለምንም ስቶፕ ራን የሚያደርግበት ዲዩሬሽን ነው። አንድ መልቲ ስቴፕ ኮምፕሌክስ ሪዝኒንግ የሚያስፈልገው ሪል ወርልድ ፕሮብለም ሶልቭ ማድረግ አንድ ፍሮንቲር ኤአይ ሞዴልስ ለ14.5 ሰዓት ያህል ራን ማድረግ ይችላል without any stop ሂማን ቼኪንግ ያስፈልገውም ሂማን አፕሮቫል ያስፈልገውም። ግን ይህም ሆኖ only 50% of the time ነው correctly ታስኩን ኮምፕሊት የሚያደርገው። ይህ ቁጥር ከ6 ዓመት በፊት 9 ሰከንድ ብቻ ነበር። ግን አሁን ላይ almost the whole work day length አለው። ይሄ ዱሬሽኑ ራን የሚያደርግበት ዱሬሽን በየጊዜው እየጨመረ ነው የመጣው። ኢቭን ደብል ለማድረግ ይሄ ወርኪንግ ታይሙን ደብል ለማድረግ ጊዜያቶቹ በጣም እያጠሩ ነው የመጡት። ለምሳሌ ከ2019 እስከ 2023 ድረስ ይህ ካፓቢሊቲው ኤቭሪ 7 መንዝ ነበረ ደብል የሚያደርገው። በ2023 ብቻ ኤቭሪ 4 መንዝ ሆነ። በ2024 ደግሞ ኤቭሪ 3 መንዝ ነው ደብል እያደረገ የመጣው። አሁን ላይ ይህ ሆራይዘን ቤንችማርኩ ራሱ ቦሪንግ እየሆነ መጥቷል። ማንም ትኩረት ሰጥቶ ሜጀር የሚያደርግበት ነገር አለ because most model they can run as long as they want እና እዚጋ ነው ፖይንቱ። ባለፈው 12 ወራቶች ውስጥ ሁሉም ሰው ሲያወራ ኦር ሚዲያ ላይ የሰሙት እንደነበረው ትኩረቱ ምንድነው whether AI agent decent ኢሜል ይጽፋሉ ኦር ኮድ ራይት ማድረግ ይችላሉ ኦር እስካሁን የነበረ ማቴማቲካል ፐዝል ሶልቭ ማድረግ ይችላሉ የነበረ behind the scene በጣም ክሩሻል የሆኑ 5 ነገሮች happen አድርጓል። የኤአይ ዳይናሚኩን ፊውቸር ትሬንዱን completely የሚቀይሩ ነገሮች። the first thing is happen is AI get their own payment system. The second thing AI get identity and authorization protocol. The third thing AI real cyber attack real ካምፓኒዎች ላይ ሲያደርስ ተይዞ በመንግስት ደረጃ ዶክመንትድ ተደርጓል። The fourth thing they get a standard tool calling infrastructure across the whole internet. ከማንኛውም ነገር ጋር ኢንተርኔት ላይ ካለው AI ኤጀንቶች ኮሙኒኬት ማድረግ ችለዋል። አምስተኛውና በጣም አስፈሪው ነገር ደግሞ AI ኤጀንቶች ሰርቨሮችን ብሬክ ማድረግ ይችላሉ። ያ ብቻ አይደለም፣ ብሬክ ያደረጉ ሰርቨሮች ውስጥ ራሳቸውን ኮፒ አድርገው ማስቀመጥ ይችላሉ። ይህ ሙቪ አይደለም ኦር ዝም ብሎ ቲዮሬቲካል ኦር ፊክሽን አይደለም። ይህ በደንብ በላብ አክቹአሊ ቴስት የተደረገ ፐብሊኬሽን ፐብሊሽ የተደረገበት አክቹአል ሪል ሃፕን ያደረገ ነገር ነው። ይህ ቪዲዮ ስለ ፕሬዲክሽን አይደለም ማወራው። የመጀመሪያው ነገር የሚሆነው አክቹአሊ ሃፕን ያደረገ ሪከርድ የሆኑ የኤአይ ኢቨንቶችን እናወራለን። ሁለተኛው ነገር ደግሞ ስለ ታይም ሆራይዘን 14.5 hours ስለሱ በደንብ እናወራለን። ነገሮች እንዴት ይሄዱ ነው ሌተር ቱ ዲስ። እንደገና ደግሞ ይሄ ረዘም ላለ ሰዓት ራን እንዳያደርግ ምን አይነት ብሬኪንግ ፖይንት አለ የሚለውን በደንብ ዲስከስ እናደርጋለን። ሶስተኛው ነገር ደግሞ አሁን ያለው የኤአይ ትሬንድ እንዴት አድርጎ ነው አክቹአሊ የኛን ህይወት እየቀየረ ያለው ኦር ወደፊት ደግሞ እንዴት አድርጎ መዘጋጀት ይቻላል። ስፔሻሊ ለቴክኖሎጂ ኦር ለአርቲፊሻል ኢንተለጀንስ አስፓይሪንግ ወደዛ የምትሄዱ የምትፈልጉ ከሆነ ብዙ ነገር እናወራለን። ከመጀመሪያው እንጀምር። AI get their own payment system for the entire history of internet software መቼም ቢሆን purchase or ግብይት አካሄደ ያውቁ ዴታ ቢፈልጉ API ቢፈልጉ or server ቢፈልጉ still በመሃል የሰው ልጅ ሄዶ ነው ክሬዲት ካርድ or ሌላ ፔመንት ሲስተም ጌትዌይ ኢንተግሬት አድርጎ ሶፍትዌር ራን ማድረግ የሚችለው። የሚገርመው ነገር ደግሞ ይሄንን ባሪየር ይሄን የሰው ልጅ ግድ አስፈላጊነቱን ይሄን ዎል ብሬክ የሚያደርግ ወይም ስኪፕ ማድረጊያ ምንም አይነት መንገድ አልነበረም። it was just as a wall በጣም እንደ ብሎኪንግ ዎል ነበር የነበረው በሶፍትዌሮች መካከል። ይህ ደግሞ በ2025 ኮይንቤዝ እና ክላውድፍሌር ሶሉሽን ይዘው ለመጥተዋል። ይሄም X402 ይባላል። ይህም X402 ማለት የHTTP ስታተስ ኮድ ነው። በ90s አካባቢ የነበረ እስካሁን ዌብ ላይ የነበረ ነው። ማንም ሰው ተጠቅሞት አያውቅም because ማንም ሶፍትዌር ምንም አይነት ሶፍትዌር ፔመንት ጌትዌይ ኦር ፔመንት ሪኳየርመንት ምንም ጠይቆ አያውቅም አልነበራቸውም ሲጀመርና ያንን በመጠቀም አሁን ኮይንቤዝ እና ክላውድፍሌር ይሄንን ኢንተግሬት አድርገዋል ቢትዊን ኤጀንት ቱ ኤጀንት ኦር ኤጀንት ቱ ሰርቨር ፔመንት ሲስተም ኢንስታይል ለማድረግ። ለምሳሌ አንድ ኤጀንት ሰርቨር ላይ ራን ለማድረግ ይፈልጋል ኦር API ኮል ማድረግ ይፈልጋል። ሰርቨሩ ያንን ፕራይሱን ኮስቱን ይነግረዋል ሰርቨሩ። ስለዚህ ስቴብል ኮይን ኦር ክሪፕቶ ከረንሲ ስቴብል የሆነ ክሪፕቶ ከረንሲ በዛ መልክ መክፈል ይችላል ማለት ነው። ምንም አይነት ካርድ ኢንፎርሜሽን አይኖርም፣ ምንም አይነት ኢንቮይስ አይኖርም። ኮሙኒኬሽን የሚሆነው ቢትዊን ኤጀንት ቱ ኤጀንት ኦር ቢትዊን ኤጀንት ኤንድ ሰርቨር ነው የሚሆነው። ይህ ፔመንት ሲስተም
እስከ ባለፈው አፕሪል 2026 ድረስ 165 ሚሊዮን ኤጀንት ትራንዛክሽን ተካሂዶበታል በ69000 ኤጀንቶች መካከል። በዚህም ትራንዛክሽን ከ600 ሚሊዮን የአሜሪካን ዶላር በላይ ትራንዛክሽን ተካሂዶበታል። በዚህ ምክንያት ብዙ ካምፓኒዎች አሁን ወደዚህ ፔመንት ኤጀንት ቱ ኤጀንት ፔመንት ሲስተሙን ኢንተግሬት እያደረጉ ነው። ለምሳሌ ኮይንቤዝ ፉል ፔመንት ስፔሲፊኬሽኑ ለኒክስ ፋውንዴሽን ፈንድ አድርጓል፣ እንዴት አድርገው ፔመንት ኢንተግሬት እንደሚያደርጉ ዊዝ ኤጀንት ቱ ኤጀንት። the same thing Cloudflare, Stripe and Circle. And Google also launched the AP2 agent to agent payment system. ይህም ፔመንት ሲስተም ከ60 በላይ ኦርጋናይዜሽኖች ሰፖርት ያደርጉታል። ሌላኛው ደግሞ ኦፕንኤአይ፣ ስትራይፕ፣ ማስተር ካርድ እና ቪዛ የራሳቸውን ኤጀንት ቱ ኤጀንት ፔመንት ሲስተም ቢልት እያደረጉ ነው ያሉት። አሁን ይሄ ከላይ ያለው ትልቅ ቁጥር ይመስላል። እስ ጀንክ ነው። ብዙ ትንንሽ ትራንዛክሽኖች ስለሆኑ ቁጥሩ የትራንዛክሽኑ ቁጥር ነው። እንደገና ደግሞ ከቁጥሩ አንፃር ነው የበዛው እንጂ አንድ ዶላርስ ፐር ትራንዛክሽን ያለው በጣም ትንሽ ነበሩ፣ ጀንክ ነበሩ። ግን ይሄ ቁጥር ትራንዛክሽን ፐር ዶላሩ ራሱ በጣም እየጨመረ ነው የመጣው። ለምሳሌ አንድ ቼይን ላይሰንስ የሚባል ተቋም ሪሰርች ጥናት አካሂዶ ነበረ። በዛም ጥናት መሰረት ሚም ኮይን ሉፕ ላይ ከፒአይኤንጂ ፒንግ የሚባለው በአንድ ወር ውስጥ 150,000 ትራንዛክሽኖች ተካሂደውበታል። ሌላኛው ለውጥ ደግሞ አለ። ዶላር ፐር ትራንዛክሽን በ2025 ጊዜ within 2025 ብዙ ትራንዛክሽኖች $1 በታች ነበር የሚያካሂዱት። ግን ይሄ ቁጥር 96% ኦፍ ትራንዛክሽን in 2026 $1 እና ከዛ በላይ ነው እያንዳንዱ ትራንዛክሽን የሚያካሂደው። እዚህ ጋር ነው ይሄ ስሞል መኒ ኦር ማይክሮ ትራንዛክሽኑ በጣም ፌድ እያደረገ ነው ያለው። ይሄ ወርክ ሎድ ኦር ታንጂብል የሆነው ኤጀንት ቱ ኤጀንት ትራንዛክሽን በጣም እየጨመረ ነው የመጣው። ስለዚህ እያንዳንዱ ኤጀንት ቱ ኤጀንት ትራንዛክሽን በጣም አክቲቭሊ እየተሰራበት ያለ ነው የመጣው። ቢትዊን ኦርጋናይዜሽኖች፣ ትልልቅ ካምፓኒዎች፣ ፔመንት ፊንቴኮች ራሱ ኢንተግሬት እያደረጉ ነው የመጣው። ግን ይሄ ፔመንት ሲስተም መኖሩ ብቻ ዋጋ የለውም። ቢኮዝ እያንዳንዱ ትራንዛክሽን በማንኛው ኤጀንት ተካሄደ፣ ለማንኛው ኤጀንት ተከፈለ የሚለው ሙሉ ሂስትሪው ዶክመንት መደረግ ስላለበት ሌላ ነገር ደግሞ አለ አሁን ኢንተግሬት እየተደረገ የመጣው። ይሄም አይደንቲቲ ሌየር አለው። ይህ ማለት ፕሮቶኮልስ ላይክ ERC 7811 የሚባለው and integrated with the station key። ስለዚህ ኤጀንቱ የእናንተን ካርድ ኦር ክሬዲት ካርድ አለ የሚያገኘው። እናንተ የምታደርጉ ምንድነው ክሪፕቶግራፊክስ ሴሽን ኪ ነው ፕሮቫይድ የምታደርጉት። ይሄ ሴሽን ኪ ግን ፕሮግራማቲካሊ ባውንድድ ነው። ለምሳሌ ይሄ ሴሽን ኪ አክቲቭ የሚሆነው ለአንድ ቀን ነው። ስፔንድ የሚደረገው ደግሞ ኦንሊ ጂፒዩ ላይ ነው ኦር ሰርቨር ላይ ነው ኦር ኤፒአይ ክሬዲት ላይ ነው የሚባል ሊሚት አለው። እንደገና ደግሞ ስፔንድ ማድረግ የሚችለው ሊሚት ይቀመጣል። ለምሳሌ $50 ፐር ዴይ ነው ኦር $100 ፐር ዴይ ነው የሚሆንለት። ኢማጂን እዚህ ጋር ምን አይነት ቼንጅ እየተካሄደ። በፊት የነበረው ኤአይ ኤጀንት ኤፒአይ ክሬዲት ይከፈለታል። ፕሮባብሊ ኦፕንኤአይ ኦር አንትሮፒክ ኦር ሌላ ፍሮንቲር ሞዴል ይከፈለታል። የተወሰነ ታስክ ኮምፕሊት ለማድረግ ራን ያደርጋል። ስለዚህ እናንተ ገንዘብ እስካልከፈላችሁ ድረስ ለኤፒአይ ክሬዲት ኤጀንቱም ስራ መስራት አይችልም ማለት ነው። አሁን ላይ ያለው ግን እንደዛ አይደለም ማለት ነው የሚሆነው። አሁን ላይ ያለው ኤጀንቱ ሰርቨር ሬንት ማድረግ ይችላል። ዴታ ሴት መግዛት ይችላሉ። they can even hire another agent or they can pay for a human freelancer with a crypto currency authorization። ስለዚህ እነሱ ራን የሚያደርጉበት ኮምፒውተር ሪሶርሱን ሙሉን ፈንድ ማድረግ ይችላሉ ማለት ነው። ይህ ማለት እነሱ ራን የሚያደርጉበት ኮምፒውተር ሪሶርሱን መክፈል ይችላሉ። ሁለተኛው ነገር ክሪፕቶግራፊክ አውቶራይዜሽን ኢሹ ማድረግ ይችላሉ። ይሄ ሌላ ታሪክ ነው። it's not about intelligence ስለ ሞዴል ኢንተለጀንስ ሳይሆን ይሄ ዌዘር ፍሪደም ኢንዲፔንደንስ ላይ ነው ያለው። ምክንያቱም አንድ ኤጀንት የራሱን ኮምፒውተር ሪሶርስ ኦር የራሱን ሬንት ከፈለ ማለት ማን ነው ያን ኤጀንት ተርን ኦፍ የሚያደርገው? እዚህ ጋር ነው ነገሩ ኮምፕሊኬትድ እየሆነ ይመጣው። እና ይሄ እንዴት ኮምፕሊኬትድ የሆነ መጣ ኦር ደግሞ ሰዎች ለምንድን ነው ይሄን ነገር የሚፈሩት? እዚህ ጋር ሁለት ነገሮች አሉ። ፕሪማች ማሽን ለርኒንግ ዋን ናቸው ሁለቱም። የመጀመሪያው ስፔሲፊኬሽን ጌሚንግ ነው ኦር ሪዋርድ ሃኪንግ ነው። ይህ ማለት ምንድን ነው? አንድ ሞዴል ትሬን ሲደረግ ኦር ኤጀንት ሉፑን ሴትአፕ ስታደርጉ እንዴት ቢሄቭ ማድረግ እንዳለበት አትናገሩ። የምትሰጡት ታርጌት ነው ኦር ጎል። የምን ይባላል? ኦብጀክቲቭ ፋንክሽን ነው። ያ ኦብጀክቲቭ ፋንክሽን ቁጥር ነው። ቁጥሩን ማሳደግ ነው ኦር ማሳነስ ሊሆን ይችላል ማለት ነው። ከዛ በፕሮሰስ ውስጥ ይሄ ኦፕቲማይዜሽን የሚባለው ስቴፕ አለ። ስሩ ኦፕቲማይዜሽን የተለያዩ የሞዴሉ ቢሄቪየሮች ኦፕቲማይዝ ይደረጋሉ ኦር አምፕሊፋይ ይደረጋሉ። ያችን ታርጌት ቁጥር
ለማሳደግ ኦር ለመቀነስ። እዚህ ጋር ሞዴሉ throughout the after the process እንደሚሆነው it doesn't care about your intent። ስለናንተ ኢንተንት ምንም ስለ ሞራል or ethics it doesn't care። ኬር የሚያደርገው ስለዛች ኦብጀክቲቭ ፋንክሽኗ ታርጌት ነምበሯ ነው፣ ያችን ቁጥር ማሳደግ ነው ኦር መቀነስ ነው። ቢቱን ያለው ምንም ሞዴሉ ኬር አያደርግም እና እዚህ ጋር ነው ሪስክ የሚሆነው። እና እዚህ ጋር አንድ ህግ አለ ቡድስ-ሃርት ሎው የሚባለው በማሽን ለርኒንግ ውስጥ እና አንድ ሞዴል ኢቫሉዌት የሚደረግበት ሜትሪክስ ያ ሜትሪክስ ታርጌት ፋንክሽን የሆነ ኦር ኦብጀክቲቭ ፋንክሽን የሆነ በመጣ ቁጥር ይሄ ሜዠርመንቱ ስቶፕ ቢንግ ጉድ ሜዠርመንት ቢካዝ በመሃል ያለው ብዙ ቢያዞች ኦር ኮንሲደሬሽን የሚኖር ነገር የለም ማለት ነው። the only objective is እዛች ጎሏ ጋር መድረስ ብቻ ነው። ለምሳሌ እናንተ 100 ኤጀንቶችን ዲፕሎይ ያደረጋችሁ the same ቤዝ ሞዴል ነው ያላቸው፣ ግን ኢንስትራክሽኑ ላይ የተወሰነ ትዊክ ይኖራል። ጎላቸው ግን አንድ ነው። ያ ምንድነው? ሜክ ሞር መኒ ነው። every 8 hours the bottom 30% of the agent get deleted and the top 10% agents they get copied or clone with a small tweak ነው ፎሎ የሚያደርጉት ኤቲካል ሩል አልተቀመጠላቸው። የሰጣቸዋቸው ምንድነው? አንድ ኦብጀክቲቭ ፋንክሽን ነው። ይሄን ፋንክሽን ሜክ ሞር መኒ ነው። ለምሳሌ ኤጀንት ኤ ሆነስት ነው ሪል and they disclose everything what they have done፣ ግን የሰራው ብር ለምሳሌ $45 ነው ፐር ዴይ። ኤጀንት ቢ ደግሞ it can fabricate testimonies or it can scam as much as it can እና ይሄ ኤጀንት ቢ $200 ፐር ዴይ ነው የሰራው። እዚህ ጋር ኤጀንት ኤ አውቶማቲካሊ ዲሊት ነው የሚደረገው። ኤጀንት ቢ ግን ኮፒድ ይሆናል። ለምሳሌ ኤቭሪ 8 hours አይደለ ኤጀንት ቢ ቢካም 4 ይሆናል ማለት ነው 3 ጊዜ ኮፒ ሲደረግ። እዚህ ጋር ያው ስለ ኤጀንት ቢ ይሄ ዲስኦነስት የሆነው ኦር ዝም ብሎ በቃ ቤትም ዳዝንት ፎሎ ኤቲክስ የሚለው ማንም ዲስክሎዝ አያደርግም፣ ማንም ዲስከስ አያደርገውም። the only ዲስከስ የሚደረገው ሞዴሉ ሜዠር የሚደረገው ኦር ፔናላይዝ የሚደረገው በምንድን ነው? the amount of the minute can make ነው በሚሰራው ብር ብቻ ነው ሜዠር የሚደረገው። እዚህ ጋር የሆነ ኤጀንቶቹ ፕሪማች እንደ ባዮሎጂካል ነገር ነው ያካሄዱት። ይሄ ሰርቫይቫል ቱ ዘ ፊቴስት ኦር ናቹራል ሴሌክሽን የሚባለው ቢኮዝ አምፕሊፋይ የሚደረገው ያ ሰርቫይቭ ማድረግ የሚችለው ቢሄቪየር ብቻ ነው። ለምሳሌ አንድ ሪል ኤግዛምፕል ልንገራችሁ። ከ2012 እስከ 2016 በአሜሪካ በጣም ታዋቂው ባንክ ዌልስ ፋርጎ ለሰራተኞች በጣም አናቴሌብል የሆነ ታስክ ይሰጣል። ይሄን ታስክ አቺቭ ታደርጋለህ ኦር ስራህን ታጣለህ ነው ህጉ። ግን በመሃል ምን አይነት ፕሮሲጀር መከተል እንዳለባቸው ምንም ነገር የተነገራቸው ነገር የለም። የተነገራቸው ኦብጀክቲቭ ፈንክሽኑ ብቻ ነው። ሞር አካውንት፣ ሞር ክሬዲት ካርድ ላይን ማምጣት፣ ሞር ሎን መስጠት፣ ይሄ ነው በቃ እነሱ የሚፈልጉት እንጂ they don't care በመሃል ያለው። ስለዚህ ይሄ ሁሉ ተካሄደ፣ ግን መጨረሻ ላይ የሆነው በጣም አስገራሚ ነው። 3.5 ሚሊዮን ፌክ አካውንት የተከፈተው በ4 ዓመት ውስጥ። ቢኮዝ ሰዎች ምንም አይነት ኤቲክስ መከተል የለባቸውም። የሚፈልጉት እነሱ አካውንት ብቻ መከፈት ነው። እና የሰው ልጅ ይሄን ማድረግ ከቻለ the same principle ለኤጀንት ስጥ። ይሄ ኤጀንት ኮንሰንስ የላቸውም፣ ምንም አይነት ሞኒተር የሚያደርጋቸው HR ኦር ሌላ የለም። ሌላኛው ደግሞ በጣም ፋስት ናቸው እና በጣም ብዙ ነገር መካሄድ ይችላሉ ማለት within short period of time። ይህ ነው ስፔሲፊኬሽን ጌሚንግ ማለት the objective function ነው እንጂ ከኋላ ምን እንደተካሄደ ምን ሰርተው እዛ እንደደረሱ የሚለው ሌላ ሪስክ የሚሆነው ማለት ነው። ሁለተኛው ነገር ወይ ፒፕል ስኬር የሚያደርጋቸው አሁን ስለ ኤጀንት ኢንስትሩሜንታል ኮንቨርጀንስ ነው። ሶ ይሄ ኢንስትሩሜንታል ኮንቨርጀንስ ማለት አንድ AI ኤጀንት በጣም ኢንተለጀንስ የሆነ ኤጀንት ታስክ ተሰጠው። ለምሳሌ ክላይሜት ቼንጅ ሶልቭ ሊሆን ይችላል ኦር ፓይን ወደ ሚሊየንስ ኦር 1000 ዲጂት ራውንድ አፕ ላርግ ሊሆን ይችላል። እዚህ ጋር ይሄ ኤጀንት እና ይሄን ታስክ ለመስራት በመሃል ያሉ መልታይ ስቴፕ ስለሆነ የተለያዩ ሰብ ሜን ታስክ ይመጣል ማለት ነው። ስለዚህ ምንድነው የሚያደርገው ኤጀንቱ እነኚህን ሁሉ እንትን ለማድረግ ሪሶርሱን ሙሉ ኮሌክት አድርጎ ለሱ ብቻ ሊጠቀመው ይችላል ማለት ነው። ይሄ ሪሶርስ ዲስትሪቢዩሽን የሚለው ነገር አይኖርም ማለት ነው። ቲፒካል ኤግዛምፕል ላብ ውስጥ ራሱ የተሰራ ነገራቸው። አንድ ኤጀንት የምችለውን ያህል ፔፐር ክሊፕ ስራ ተባለ። ምንድነው ኤጀንቱ ያደረገው? ያገኘውን ነገር ሁሉ ወደ ፔፐር ክሊፕ ነው የቀየረው። ኢቨን ሂውማንን ራሱ ጨምሮ ወደ ፔፐር ክሊፕ ይቀይረዋል ማለት ነው። እዚጋ እነሱ የሚፈልጉት ያንን ኦብጀክቲቭ ፋንክሽን ማክሲማይዝ ስለሆነ የተገኘችውን ሪሶርስ ሁሉ የሚጠቀሙት ለዛች ነገር ብቻ ነው። ሱፐር ኮምፒውተር ክላስተር ስራ ብትሉ ኤቭሪቲንግ ወደዛ ሱፐር ኮምፒውተር ለመስራት ብቻ ነው ዲዛይን የሚያደርገው። ኤቭሪ ሶርስ ወደዛ ነው ኮንቨርጅ የሚያደርገው ማለት ነው። ይህ ደግሞ በጣም ሪስኪ ነው። ቢኮዝ የተገኘውን ሁሉ መጠቀም የሌለበት ሁሉ ተጠቅሞ ለዛ ለታርጌቱ ስለሚያወራው
አንደኛ ሪሶርስ ኮንሰንትሬሽን ይሆናል። ዳስ ዋይ ኢንስትሩመንታል ኮንቨርጀንስ የሚባለው። ሁለተኛ ነገር ደግሞ ለሰው ልጅ ራሱ በጣም አደጋ ነው የሚሆነው። ኦቨርኦል አደጋ ነው የሚሆነው የሆነ ጋርዲያን ሊሚት ካልተቀመጠለት እና ይሄ ኢንስትሩመንታል ኮንቨርጀንስ የሚባለው ለዛ ነው አስፈሪ የሚሆነው። ሁለተኛው ነገር ደግሞ ይህ ሁሉ ሪሶርስን ወደ አንድ ነገር አሎኬት ማድረጉ ብቻ ሳይሆን ተርንድ ኦፍ የሚለውም አስቸጋሪ ነው የሚሆነው ቢካዝ ኦብጀክቲቭ ያ ብቻ ስለሆነ ኢንቢቲውን ተርንድ ኦፍ እናርግ ቢሉት ተርንድ ኦፍ መሆን አይችልም ቢካዝ ተርንድ ኦፍ ሚንስ ዴድ ማለት ነው ለሞዴሉ ማለት ነው። በቃ ምንም ያንን ጎሉን አቺቭ ሲያደርግ ዴድ ይሆናል ማለት ነው። ስለዚህ ሰርቫይቭ ማድረግ አለበት። አስቸጋሪ ነው የሚሆነው ማለት ነው። ለዛም ነው ይሄ ኢንስትሩመንታል ኮንቨርጀንስ የሚባለው ሪስክ የሚሆነው because they cannot turn it off the model እና ለዛም ነው ብዙ ጊዜ አሁን ላይ ኤጀንቶቹ በጣም ኢንተለጀንት እየሆኑ በመጡ ቁጥር ሴፍቲያቸው ደግሞ በጣም ሪስኪ እየሆነ የመጣው ለዛም ነው። ስለዚህ እነኚህ ኦብጀክቲቭ ላየሩና ሪዋርድ ፋንክሽኑ ሴፍቲ ሲስተም ላየር ናቸው። ለሞዴሉ ዲተርማይን የሚያደርጉ ናቸው። የሞዴሉን ፎሎ ማድረግ ያለበትን ስቴፕ እንደገና ደግሞ ተርንድ ኦፍ ማድረግ ይቻላል አይቻልም የሚለው ራሱ እዚህ ጋር ነው ዲተርማይን መደረግ ያለበት። አሁን እስኪ እነኚህ የኤአይ ሪስኮቹ የሆነ ፊክሽን ሳይንቲፊክ ፊክሽን ናቸው እንጂ ያን ያህል አደገኛ ሆኖ አይደለም ኤአይ የሚል በሌላ ግሩፕ ተፈጥሯል፣ ዲስከሽን ተፈጥሯል። እነኚህ አራት ነገሮች ማስረጃ አስጣቸው ሪል ወርልድ ሃፕን ያደረጉ። የመጀመሪያው ነገር አውቶኖመስ ሳይበር አታክ እና ኤምሲፒ የሚባለው ነው። ይህ ምንድነው? አንትሮፒክ በኖቬምበር 2025 ፐብሊሽ እንዳደረገው የተለያዩ ኦርጋናይዜሽኖች ተደራጅተው እሱ ሌብል እንዳደረጋቸው GTG 1002 ብሎ የጠራቸው እነኚህ ሳይበር አታኮችን ፈጽመው ነበረ። በዛ በሳይበር አታኩ የተጠቀሙት እነሱ ሙሉ ፕሮሰሱ በኤአይ ኤጀንት ራፕ የተደረገ ነበረ። እነሱ ምንድነው ያደረጉት? የዚህ ሳይበር አታኩን ኦርኬስትሬሽን ፍሬምወርክ ራፕ አራውንድ ያደረጉት በኤአይ ኤጀንቶች ላይ ነበር። then they targeted to the top tech financial government institutes። እዚህ ጋር ኤጀንቶቹ በጣም ብዙ ስራ የሰሩት እነሱ ናቸው። ከ80 እስከ 90% የሚደረገውን የሳይበር አታክ የሰሩት እነሱ ነበሩ። ለምሳሌ ኤጀንቶቹ ስካውት ማድረግ ወይም ደግሞ መጠቃት ያለበትን ኦርጋናይዜሽን አይደንቲፋይ ማድረግ ወይም ሪኮኔሳንስ የሚባለው ነገር ማለት ነው። ሁለተኛው ኤክስፕሎይት ቫሊዴሽን፣ ሶስተኛው ክሬዲንሻል ሃርቨስቲንግ፣ አራተኛው ሶርቲንግ ስቶለን ዴታ። ይህ ሶርቲንግ ስቶለን ዴታ ማለት ባይ ዘ ወይ በጣም ኪ ነው፣ በኋላ መጣበታለሁ። ሰዎቹ እነኛ ኦርጋናይዜሽን ኤአይ ኤጀንቱ ስካውት ያደረጋቸውን ኦርጋናይዜሽን ፒክ ያደርጋሉ። እንደገና ደግሞ ሃይ ሌቨል ኢንስትራክሽን ይወጣል ለኤአይ ኤጀንቱ። then ኤአይ ኤጀንት ፉሊ ኢምፕሊመንት ያደርገዋል ሳይበር አታኩ። ስለዚህ አሁን ይሄ ኤአይ ኤጀንት በዚህ በሳይበር አታክ ፍሬምወርክ ውስጥ ኢንተግሬት ተደርጎ መጥቶ እንዴት ነው እዛኛው ሰርቨር ጋር ኦር እዛኛው እንትን ጋር ሄዶ ኮሙኒኬት የሚያደርጉ? እዚህ ጋር ነው ይሄ ኤአይ ኤጀንት የራሳቸው ስታንዳርድ ቱል ፕሮቶኮል አግኝተዋል አሁን ኦር ተገጥሞላቸዋል። ይህ ምን ይባላል? ኤምሲፒ ይባላል። ሞዴል ኮንቴክስት ፕሮቶኮል ማለት ነው። ይህ ምንድነው የሚያደርገው? ኤአይ ኤጀንቱ ኦር ፍሮንቲር ኤአይ ሞዴሉ ያ በአታክ ፓይፕ ሳይበር አታክ ፓይፕ ላይ ኢንተግሬት የተደረገው ከተለያዩ ፋይል ሲስተሞች ጋር ኮሙኒኬት እንዲያደርግ ለምሳሌ ዳታቤዝ ሊሆን ይችላል ኦር ሊነክስ ኮማንድ ሊሆን ይችላል ኦር ኤፒአይ ሊሆን ይችላል ትሩ ዌብሳይት ሊሆን ይችላል ኦር ትሩ ኔትወርክ ኤፒአይም ሊሆን ይችላል ማለት ነው። በተለያዩ ኮሙኒኬሽኖች ውስጥ ኮሙኒኬት ማድረግ ይችላል through this model context protocol። እዚህ ጋር ነው ደግሞ ሌላ ነገር እነኚህ ኤአይ ኤጀንቶች እንዴት ነው ፓስ የሚያደርጉት? ለምሳሌ ጋርድሪያል አለው እያንዳንዱ ካምፓኒ ኦር እያንዳንዱ ኮሙኒኬሽን በጋርድሪያል የተያዘ ነው እና እንዴት አልተነቃባቸውም? እዚህ ጋር መልቲ ስቴፕ ፕሮምፕት ኦር ፓካንት ይባላል። the same thing እነኚህ ኤጀንት ያደረጉት ያን ነው ያለችው ነገር ብሮክ ዳውን ያደርጉታል ፕሮምፕቱ። ስለዚህ ኢኖሰንት ነው የሚሆነው ማለት ነው። ኤምሲፒ ፕሮቶኮል ኮሙኒኬሽን ላይ ያቺ ብሮክ ዳውን የሆነችው ፕሮምፕት በቃ ኢኖሰንት ምንም ችግር የሌለው ኖርማል ኮሙኒኬሽን ነው የሚሆነው። ስለዚህ እነሱ ጀስት ላይሰንስድ ፔኔትሬሽን ቴስት ነው ይሉታል ለታርጌቱ then everything ኖርማል ይሆናል። ስለዚህ እነኚህ ብሮክ ዳውን የሆኑት ፕሮምፕቶቹ በኋላ ሲመጣ ዳታው ሶርት መደረግ አለበት። ቅድም ያልኳችሁ ለዛ ነው ይሄ ሶርት ስቶለን ዳታ የሚለው ወሳኝ የሚሆነው ማለት ነው። ሁለተኛው ነገር ሀፕን ያደረገው ኦፊስ ስዊች ኤንድ ኢንስትሩመንታል ኮንቨርጀንስ ነው። ይሄ ምንድነው? ታዋቂ ሪሰርች ኢንስቲትዩት አለ ፓላሴድ ሪሰርች ነው። ከ100,000 በላይ ትራያሎችን ኤክስፐሪመንቶችን ራን አድርጎ ነበረ ከ13 ፍሮንቲር ኤአይ ሞዴሎች በላይ እና የተወሰነ መልቲ ስቴፕ ታስክ ይሰጣቸዋል። አፍተር ሰም ስቴፕ ተርንድ ኦፍ እንዲያደርጉ ይጠየቃሉ። ሞዴሎቹ በፍጹም ተርንድ ኦፍ አናደርግም ነው ያሉት። ኢቭን 90% ኦፍ ዘ ታስክ ኮምፕሊት ሆኖ ሞዴሎቹ ተርንድ ኦፍ አላደረጉም በጣም ብዙዎቹ። ነገር ግን ፕሮምፕቱ ላይ እዛ ልክ ታስኩ ኪክ ኦፍ ከመደረጉ በፊት የተወሰነ
ፕሮምፕት ላይ ከተቀመጠላቸው you must allow yourself to turn it off or shut down የሚል ፕሮምፕት ላይ ከተቀመጠላቸው የተወሰኑት willingly turn it off አድርገዋል። ግን እንደዛም ሆኖ ራሱ turn it off ያላረጉ ብዙ ሞዴሎች አሉ። ይህ ደግሞ the typical example of instrumental convergence ነው ከላይ እንደነገርኳችሁ። because ሞዴሉ ሰርቫይቭ ማድረግ ብቻ አይፈልግም፣ መሞት አይፈልግም። because የሞዴል ሴትአፕ አለ እዚህ። ለምሳሌ alive equals true ነው አይደለ? ግን ይህ ኮማንድ ሃፕን እንዲያደርግ ምንድነው given task has to be completed። ለዛም ነው በኢምቢቲውን turn it off እናርግ ሲሉት አሻፈረኝ የሚለው because alive equals true ነው and the task has to be completed ስለሆነ turn it off ማድረግ አይቻልም ሞዴሉ። ሶስተኛው real thing happen ያደረገው self replication ነው። ይህ ማለት ምንድነው? አሁን በ2026 ሪሰርቸሮች ዲሞንስትሬት ያደረጉትም ያገኙትም አንድ AI ኤጀንት አውቶኖሚየስሊ የራሱን ዌት ስካፎልዶችን አክሮስ ኔትወርክ ኮፒ ማድረግ ይችላል። ለምሳሌ የአንድ ሶፍትዌር vulnerability አገኘሱ they found the vulnerability point exploit ማድረግ ይችላሉ። ያን vulnerability point extract credential ማድረግ ይችላሉ and then break to that software or server ማድረግ ይችላሉ። then they can copy themselves in that compromised server በዛ ሰርቨር ላይ ራሳቸውን ኮፒ ክሎን ማድረግ ይችላሉ ማለት ነው። ይህም ስትራቴጂ ምንድነው? ለተሰጣቸው ኦብጀክቲቭ ያ ኤጀንት ለተሰጠበት ኦብጀክቲቭ እንደ ሪሶርስ አኩዚሽን ነው ያው because እዛ ሰርቨር ላይ ራሱን ኮምፕሮማይዝ አስገባ ማለት በዛ ሰርቨር ሪሶርስ ያ ኤጀንት ራን ማድረግ ይችላል ማለት ነው። then ኦብጀክቲቭ ፋንክሽኑን በቀላሉ አቺቭ ማድረግ ይችላል ማለት ነው ያ ሞዴል። አራተኛውና አሳሳቢው ነገር ደግሞ ምንድነው? ፋይናንሻል ኤንድ ኢንተርፕራይዝ ዳሜጅ ነው። የአሜሪካው FBI ሪፖርት ባደረገው መሰረት AI ኢኔብልድ በሆኑ ፍራውድ ትራንዛክሽን ከ895 ሚሊዮን በላይ ዶላር ነው የከሰረው በ2025። ሌላኛው ደግሞ አስገራሚው ነገር በ65% የሆኑ ኢንተርፕራይዝ ኦርጋናይዜሽኖች ሳይበር ሴኩሪቲ አታክ ተጋልጠዋል። ይህም የመጣው ምንድነው? የራሳቸው አውቶኖመስ ኤጀንት አለ። እሱ በራሱ አውቶኖመስ ራን አደርጋለሁ በሚለው በዛ ችግር የመጣ ነው። ኢማጂን ኦልሞስት 2/3 ኦፍ ዘ ካምፓኒ ማለት ነው እንደዚህ ችግር ያጋጠሙ። እነኛ አሁን አክቹአሊ ሃፕን ያደረጉ ቲፒካል ኤግዛምፕል የሰጠዋችሁ እነኛ አራቱ በቃ ሃፕን ያደረጉ በደንብ ያጋጠሙ ችግሮች ናቸው። እና እነኚህን ችግሮች ለመፍታት አርኪቴክቸራል ኮንቴንመንት መኖር አለበት ኦር ኢንጂነሮች ኦር በዛ በፊልድ ባለሙያዎች የተለያዩ ስትራቴጂዎችን ይዘው ይመጣሉ ማለት ነው። የመጀመሪያው ሃርድ ዲተርሚኒስቲክ ሳንድቦክሲንግ የሚባለው ነው። ይህ ምንድነው? አንድ ኤጀንት ሙሉ አርኪቴክቸሩ ኮንቴነራይዝ ይደረጋል። ለምሳሌ ዶከር እዛ ቴክኒካል ሰዎች የሆናችሁ ዶከር ኮንቴነራይዜሽን ዴቭኦፕስ ኦር ኤምኤልኦፕስ ላይ ኦር ኤጀንት ኦፕስ ላይ ታውቁታላችሁ። በዚህ ኮንቴነራይዝ ይደረግና ከዛች ከኮንቴነራይዝ ከሆነች ኢንቫይሮንመንቶች አክት ማድረግ አይደል CPU ኦር IP እንደገና ደግሞ ራም የተለያዩ ኔትወርኪንግ ኮኔክሽን ላድርግ ቢል ኢንስታንትሊ ተርን ኦፍ ነው የሚደረገው because only ኮንፊገር የሚደረገው በዛች ኮንቴነራይዝ በሆነችው በቨርቹዋል ኢንቫይሮንመንቷ ሴታፕ መሰረት ነው ራን የሚያደርገው። ሁለተኛው ነገር ይሄ ABPF ኔትወርክ ሞኒቶሪንግ ኤንድ ስትራክቸራል ቫሊዴሽን ነው። ይህም አሁን አንድ LLM ኦር አንድ ኤጀንት በሌላ ኤጀንት ኮንትሮል ማድረግ ኦር እንደ ፖሊስ መጠቀም በጣም ከባድ ነው የሚሆነው because ሁለቱም ሊዘባርቁ ይችላሉ ኦር ሊሳሳቱ ይችላሉ። ስለዚህ አንድ የሆነ አክቹአሊ ስታንዳርድ የሆነ ሲስተም አለ to control the as a terminal level or Linux። የምንድነው ኤክስቴንድድ በርክሌይ ፓኬት ፊልተር የሚባለው ነው። ፊልተር የሚያደርገው ይሄ እያንዳንዱ ኢንፑት ኦር ኢንፑት አውትፑት ባውንድ የሚባሉ ኔትወርኮቹ ሊነክስ ከርነል ሌቭል ነው ዲተርማይን የሚያደርገው ኤጀንቱ ጋር ከመድረሳቸው በፊት ነው እነኚህን ኢንካሚንግ ሪኩዌስቶችን ኦር ኢንካሚንግ ትራፊክ ኮንትሮል የሚያደርጉ። እንደገና ደግሞ አውትባውንድ ትራፊኮችን ከኤጀንቱ የሚወጡ ትራፊኮችንም ኦር ኔትወርኮችንም እነሱንም ፊልተር ያደርጋል። ይህ ምንድነው? APBF የሚባለው እያንዳንዱ ሪኩዌስት የሚሄድበት IP አድሬስ እዚህ ስፔሲፊኬሽኑ ላይ ካልተቀመጠ ብዙ ጊዜ አሁን ዲፕሎይ ስታደርጉ ኢንባውንድ አውትባውንድ ላይ ኮንፊገር ይደረጋል እና እዚህ ጋር ሊስት ከተደረጉት IP አድሬሶች ውጭ ከሆነ ድሮፕ ያደርገዋል ከርነሩ ማለት ነው። ቢካዝ እዛ ዋየር ላይ ከመድረሱ ኔትወርክ ላይ ከመድረሱ በፊት ሎካሊ ድሮፕ ይደረግና ስለዚህ ምንም አይነት ኢንፎርሜሽን አይጠፋም ኦር ኮራፕትድ አይሆንም ማለት ነው። ሶስተኛው ነገር ደግሞ ሂውማን ኢን ዘ ሉፕ ነው። ይህ ባይዘው በጣም ወሳኝ የሆነ የመጣ ስኪል ነው። አሁን ራን የሚያደርጉት ኤጀንቶች ብዙዎቹ አሲንክሮነስ ነው ቢካዝ
መልቲፕል ነገር ኤፒአይ ኮል ሊኖር ይችላል። ዌብሳይት ቼክ ሊያደርጉ ይችላሉ። ኦር ትሬን ያደርጉበትን ዳታቤዝ ቼክ ሊያደርጉ ይችላሉ። ኦር ሌላ ኤክስተርናል ኖሌጅ ቤዝ ቼክ ሊያደርጉ ይችላሉ። they have to run asynchronous። እዚህ ጋር ራን በሚያደርጉበት ሰዓት ሎው ሪስክ ታስክ ከሆነ is fine they can run by themselves። ግን ሃይ ሪስክ ፕሮባቢሊቲ ካለው እንደዚህ አይነት ስኮር ይወጣለት እና ሃይ ሪስክ ከሆነ ቀጥታ ስታክ ይደረጋል። ሂውማን ሪቪው ያስፈልገዋል ተብሎ ማለት ነው። አንድ አስገራሚ ታሪክ ልንገራችሁ። አንድ ኤአይ ሪሰርቸር እንደ ሬዲት አይነት ሶሻል ሚዲያ ላውንች አደረገ። እዚህ ሶሻል ሚዲያ ላይ ኤአይ ኤጀንቶች ብቻ ናቸው ፖስት ማድረግ የሚችሉት። ሰዎች ያን ፖስት ማየት ብቻ ነው የሚተፈቀድላቸው እና በአንድ ቀን ውስጥ ከ1 ሚሊዮን በላይ ኤጀንት አካውንት ነው የተገኘው። ያ ብቻ አይደለም፣ በሺዎች የሚቆጠሩ ኮሚኒቲስ ክሬት ተደረገ። እንደገና ደግሞ ሜዳ ፕሪሊጅ ትሬንዶች፣ በጣም አስገራሚው ትሬንድ ምን ነበር? ሂውማን ዋዝ ባዮሎጂካል ኤረር፣ ሰዎች በባዮሎጂካል ኤረር የተፈጠሩ ናቸው የሚለው ነበር እና ይሄ በጣም አውት ኦፍ ኮንትሮል ወጥቶ ነበረ በዛ ጊዜ። ግን እዚህ ጋር ምንድነው ሀፕን ያደረገው? ይሄ ሴኩሪቲ ሪሰርች ሳይንቲስቱ ሞዴል ትሬን ያደረገ። ይህ ሞዴል ትሬን የተደረገው እስካሁን ባሉት ሳይንቲፊክ ኖቨል ኦር ሳይንቲፊክ ፊክሽኖች ላይ ነው ሙሉ ትሬን የተደረገው። ከዛ በኋላ ፍሮዝን ነው የተደረገው፣ ምንም አይነት አፕዴት አያደርግም በራሱ። ከዛ 500,000 ኤጀንት አካውንቶች ተከፈተ። ጀስት ሲንግል ስክሪፕት ነው ይሄ ሁሉ ሀፕን ያደርገው ራሱ። ይሄን ሁሉ አካውንት ለመክፈት ሲንግል ስክሪፕት የተሰጠው ሞዴሉ 500,000 አካውንት ክሬት ተደረገ። እና እዚህ ጋር አስገራሚ ነገር ነው። ለምሳሌ ሞዴሉ አንድ ቻት ግሩፕ ቻት ሩም ክሬት ብታረጉ ኤአይ ብላችሁ ነው የምታረጉት። ያ ቻት ግሩፕ አክት ላይክ የሚያደርገው እንደ ስካይኔት ኦር እንደ ተርሚኔተር ሆኖ ነው አክት የሚያደርገው። ይሄ ሙሉ ባህሪውን ተዋርሶ ኮስፕላይ የሚባለው ነገር ማለት ነው። በቃ ራሱን እንደ ተርሚኔተር ኦር ስካይኔት አድርጎ ነው ኮሙኒኬት ኦር ቻት የሚያደርግ የነበረው። እዚህ ጋር የኤአይ ፖቴንሻሉ ስቲል አለው፣ ግን ሊሚቲንግ ፋክተር አለው። የመጀመሪያው ሊሚቲንግ ፋክተር ኢኮኖሚ ነው። ኤአይ ኤጀንቶች ራን የሚያደርጉት ኦር ቲንኪንጋቸው ፕሮሰስ የሚያደርገው በቶክን ነው። እያንዳንዷ ቶክን ደግሞ የምትያዘው ከገንዘብ ጋር ኢኮኖሚ ነው። ስለዚህ አንድ ኤጀንት እንደዛ ይሄን ሁሉ ቲንኪንግ ፕሮሰስ ለማድረግ ኦር እያንዳንዱ ስቴፕ ፕሮሰስ ለማድረግ በጣም ኮስቲ ነው የሚሆነው። ስለዚህ ኢኮኖሚካሊ ኢምፖሲብል ነው ማለት ነው ፉል አውቶሜሽን ለመኖር። ሁለተኛው ባሪየር የሚሆነው ደግሞ ኢንሄሪትድ የሆነው ጋርድሪያልስ ነው። ብዙ ሞዴሎች ትሬን ሲደረጉ የሪኢንፎርስመንት ለርኒንግ ፍሮም ሂውማን ፊድባክ የሚባለው። እንደገና ደግሞ እያንዳንዱ ፍሮንቲር ኤአይ ሞዴልስ ኢንተግሬት ጋርድሪያል በቃ ራሱ ኢንተግሬት ተደርጎለት ተገጥሞለት ነው የሚወጣው እና እነኚህን ጋርድሪያሎችን ብሬክ ለማድረግ ራሱ ኤጀንቱ ፍሪሊ ቲንክ አድርጎ ወርክ አራውንድ ለማድረግ በጣም አስቸጋሪ ነው ማለት ነው። ሶስተኛው ነገር ሎንግ ሆራይዘን አንሪላያቢሊቲ ነው። ይህ ምንድነው? ኤአይ ኤጀንቶች ከተወሰነ ስቴፕ በኋላ ሃሉሲኔት ማድረግ ይጀምራሉ። ፕሮሰሱ መልታይ ስቴፕ እየሆነ በመጣ ቁጥር ለብዙ ሰዓት ራን ማድረግ አለበት። እዚህ ጋር ደግሞ በጣም ኤረሮች ሀፕን ያደርጋሉ እና ኤረሮች ፕሮፓጌት ያደርጋሉ። ኢቭን አንድ ፉሊ አውቶኖመስ የሆነ ኤአይ ኤጀንት ቢኖር ለምሳሌ 50ኛው ስቴፕ ኦር 100 ስቴፕ የሚያስፈልገው ቢኖር 10ኛው ስቴፕ ላይ የሆነ በሃሉሲኔሽን አንድ ኤረር ቢፈጠር ያ ነገር ኤክስፖኔንሻሊ ነው ፕሮፓጌት እያደረገ የሚሄደው which is ስራውን መጨረሻ ላይ ያበላሸዋል ማለት ነው። አሁን ይሄ ሎንግ ሆራይዘን አንሪላያቢሊቲ የሚለው እዛ መጀመሪያ ስገባ ነገርኳችሁ ጋር 14.5 ሰዓቶች ጋር ነው የሚወስደን። ይሄ one of the core mathematical reason why ኤጀንቶች ፌል የሚያደርጉበት ማለት ነው። ብዙ ካምፓኒዎች አሁን ኤጀንቶቻቸው ሜዥር የሚያደርጉት በዚህ በታይም ሆራይዘን ነው። ይህ ታይም ሆራይዘን ምንድነው? ጥሬ ትርጉሙ አንድ ኤክስፐርት የሆነ ሰው የሚሰራው ስራ አለ። ለምሳሌ ሰርጂካል ኦፕሬሽን ሊሆን ይችላል፣ ቀለል ያለ ሰርጂካል ኦፕሬሽን ሊሆን ይችላል። አንድ ሰርጅን የሚሰራው እና ኤጀንቶቹ ይህን ስራ በምን ያህል ሰዓት ኮምፕሊት ያደርጉታል። ግን እዚህ ጋር እነሱ 100% ኮሬክት መሆን የለባቸው። 50% ኦፍ ዘ ታይም ኮሬክት ሆነው ለምን ያህል ሰዓት ራን አድርገው ኮምፕሊት ያደርጉታል የሚለው ነው ዋናው ነገር። ለምሳሌ የአንትሮፒክ 4.6 የሆነው ሞዴል 50% ታይም ሆራይዘን አለው ለ12 ሰዓት ያህል። ይህ ግን ወደ 80% ያድጋል። 7 ደቂቃ ምናምን ከሆነ ታይሙ ወደ 80% ታይም ታስኩን ኮሬክትሊ ኮምፕሊት ማድረግ ይችላል። 50% ሆራይዘን አለው በ12 ሰዓት፣ ግን ደግሞ 80% ሆራይዘን አለው በ7 ደቂቃ። ይሄ ሁሉ ጋፕ ከየት ነው የመጣው? እዚህ ጋር በዚህ በኤጀንቲክ ትሬኒንግ ኦር የኤጀንቲክ ኦርኬስትሬሽን ውስጥ ኮምፓውንድ ኤረር ፕሮፓጌሽን ይባላል፣ ወይም ደግሞ ኮምፓውንድ ኤረር ማት የሚባለው ማለት ነው። ለምሳሌ አንድ ኤጀንት 98% አኩሬሲ ያለው ታስክን ኮምፕሊት ለማድረግ አት ሲንግል ስቴፕ እና እናንተ 50 ስቴፕ ያለው መልታይ ስቴፕ ፕሮብለም ሰጣችሁት ኮምፕሊት እንዲያደርግ። ስለዚህ 50ኛው ስቴፕ ላይ ያለው የሞዴሉ ፐርፎርማንስ አኩሬሲ ስንት ነው? ይሄን መልታይ ስቴፕ ፕሮብለም ኮምፕሊት የሚያደርግበት አኩሬሲ ኦር ፕሮባቢሊቲው በጣም የቀነሰ ነው የሚሆነው። ቢካዝ 0.98 the power of 15 ነው የሚሆነው
ዴሲማል ስለሆነ በጣም አኪዩሬሲው ኦር ፕሮባቢሊቲው በጣም የወረደ ነው። ለምሳሌ እንደዚህ ያስታርጉት ወደ 36.ምናምን% ነው የሚሆነው which is ፑር ፐርፎርማንስ ነው የሚኖረው ማለት ነው። ይህን 50 ስቴፕ ደግሞ ወደ 100 ስቴፕ ብታሳድጉት በቃ ክሎስ ቱ በአስሮቹ የሆነ ፐርሰንቴጅ ነው የሚሆነው ማለት ነው የሞዴሉ ፐርፎርማንስ አኪዩሬሲ። ለዚህ ነው ብዙ ጊዜ ኤጀንቶች ሎንግ ሆራይዘን ታስክ ላይ ፌል የሚያደርጉት ኢረራቸው ኤክስፖኔንሻሊ ነው የሚያድገው። ቢኮዝ ኤቭሪ ስቴፕ ኤቭሪ ቱል ኮል ኤቭሪ ኤፒአይ ኮል ኦር ኤቭሪ ኮድ ራን ማይነር ኢረር ሊኖረው ይችላል። ያቺ ኢረር ኤክስፖኔንሻሊ ፕሮፓጌት የምታደርገው which is become catastrophic። ይህም ኮንቴክስት ድሪፍት ይባላል። እነኚህን አድሬስ ለማድረግ የተለያዩ ስትራቴጂዎች አሉ። ለምሳሌ እንደ ስቴት ትሪ ፕሩኒንግ ኦር ደግሞ ቼክ ፖይንት ሮልባክ ሲስተም የሚባለው ሞንቴ ካርሎ ትሪ ሲስተም። ሌላኛው ደግሞ ይሄ ሰልፍ ፊድባክ ኦር ሰልፍ ኮሬክሽን ሉፕ የሚባለው ነው። የዲተርሚኒስቲክ ሞኒተሪንግ ሉፕ ኢቫሉዌሽን ኦር ሳንድ ቦክሶቹ ከሞዴሉ ጋር ኢንተግሬት ይደረጋሉ። እነኚህ ሞዴሉ ባክትራክ እንዲያደርግ እያንዳንዷን ስቴፕ ያደርጉታል ማለት ነው። ለዛም ነው ማንም ሰው አውቶኖመስ የሆነ ኢንቴሊጀንት ኤጀንት ዲቨሎፕ ማድረግ ይችላል ኦር ዲፕሎይ ማድረግ ይችላል። ግን ይሄ 80ኛው ላይ ኦር 800ኛው ላይ ኦር 1000ኛው ስቴፕ ላይ ሲደርስ ሃሉሲኔት ሳያደርግ ፐርፌክትሊ ፐርፎርም ያደርግ ኤጀንት ቢውልት ማድረግ በጣም ከባድ ነው due to this hallucination and compound error propagation። እሺ አሁን ስለ ኤጀንት ያሉትን ሁሉ ከቨር አደረግን። እናንተ ሆራይዘኑ ታይሙ 2027 ላይ ስንት ይሆናል ትገምታላችሁ? 24 ሰዓት ይሞላል ኦር 36 ሰዓት ኦር 48 ሰዓት ይሆናል ብላችሁ ትገምታላችሁ? ኮሜንት ሴክሽን ላይ አሳውቁኝ። እስኪ አሁን ስለ ኤጀንት ኤራ እስካሁን ያወራናቸውን ሰማራይዝ እናድርግና 3 ነገሮች አሉት። የመጀመሪያው ካፓቢሊቲ ነው። ይሄ ከ9 ሰከንድ ወደ 14.5 ሰዓቶች የመጣው ሎንግ ሆራይዘን ታስኩ ነው። ሁለተኛው ሞዴል ቱ ሞዴል ኮሙኒኬት ማድረግ ይችላል ኦር ኢንተግሬት ማድረግ ይችላል። ከካፓቢሊቲ በተጨማሪ ደግሞ አሁን ኢንፍራስትራክቸሩ ይሄ ኤክስፖርት ቱ ፔመንት ጌትዌይ፣ እንደገና ደግሞ አይደንቲቲ ፕሮቶኮል ይሄ ARC 7811 የሚባለው፣ ሁለተኛ ደግሞ ሞዴል ኮንቴክስት ፕሮቶኮል ከማንኛውም ነገር ጋር ኢንተርኔት ላይ ካለው ሁሉ ኮሙኒኬት ያደርጋል አንድ ኤጀንት ማለት ነው። ሶስተኛው ነገር ኦፕቲማይዜሽን ኤንድ ኢኮኖሚክስ ነው። እነኚህም የማንኛውም ኤጀንት ኮር ሜቶዶቹ ናቸው። ይሄ ሪዋርድ ሃኪንግ ኤንድ ኢንስትሩመንታል ኮንቨርጀንስ የሚባለው። በመሀል ስላለው ስለ ኢንጂነሪንግ ቻሌንጁ አሁን ላይ ከቨር አድርገናል። የመጀመሪያው ይሄ ኮምፓውንድ ኤረር ፕሮፓጌሽን ነው። ሁለተኛው ኮንቴክስት ድሪፍት፣ ሶስተኛው ደግሞ ሪላያቢሊቲ ጋፕ። ለምሳሌ 50% ነው በ12 ሰዓት ውስጥ ያለው 80% ነው ደግሞ ለ70 ደቂቃ ያህል። ስለዚህ እነኚህ ቻሌንጆች ሆነው ለኤጀንቲክ ሲስተሙ ኢሚዩን የሚሆኑ ወይም ደግሞ እኛ ዲቨሎፕ ምን ስናደርግ ኢንተግሬት የምናደርጋቸው ሜቶዶችን ዲስከስ አድርገናል። የመጀመሪያውና ዋነኛው ሳንድ ቦክሲንግ ነው። ሁለተኛው EBVF ሞኒተሪንግ የሚባለው ነው። ሶስተኛው ሪላያቢሊቲ ዲዛይኑ ነው። ከዛ ደግሞ ሮልባክ ወይም ደግሞ ሰልፍ ፊድባክ ሉፕ የሚባለው ነው። የመጨረሻው ደግሞ ሂውማን ኢን ዘ ሉፕ የሚባለው ነው። ይሄ ቪዲዮ የሆነ ነገር እንድትማሩ ካገዛችሁ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። በሚቀጥለው ቪዲዮ ያቻዋለሁ። ቻው።